ወዳሉበት ሀገር ሳይመጡ በሩቅ ናፍቀው ስንቶች ተቀጡ ሲታደሉት ያንቱን ፍቅር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሚዛን ሚዲያ ቤተሰቦች የዛሬው ታሪካችን ስማቸው ከሀገራቸው አልፎ በዓለም የናኘው ተወዳጁ ተናፋቂው ታላቁ ዓሊም ታሪክን ለመቃኘት ወደድን። የረሱሉን ሰለላሁ ዐለይሂ ወሰለም ናፋቂ የሆኑት ዓሊም ከነፍሳቸው በላይ የሚሰውላቸው የሚሞቱላቸው የሆኑ ሰው ማናቸው ብንል እኚህ ዓሊም ቀዳሚ ናቸው። እኚህ ታላቅ ሰው ከኢትዮጵያ ዲፕሎማሲ አባትነት እስከ ሃይማኖት ሊቅነትም ተጉዘዋል። ጎንደር አሁንም ብዙ ጉድ ይዛለች። ለክርስትና ብቻ ሲመስል አብሪ እስላማዊ ቁርኝታም የጎላ ነው። ከእስልምና ሃይማኖት ጋር ጥብቅ ቁርኝት ካላቸው የጎንደር ቀደምት መንደሮች መካከል አንዱ አዲስ ዓለም መሆኑም ይታወቃል። በዘመነ መሳፍንት መጨረሻ እና በአፄ ቴዎድሮስ ዘመን መጀመሪያ እንደኖሩ የሚነገርላቸው እኚህ ዓሊም ያስገነቡት መስጂድ እና መካነ መቃብራቸው እዛው ስፍራ ይገኛል። ከ800 ዓመት በላይ በህይወት እንዳሳለፉ በአፈ ታሪክ የሚነገርላቸው እኚህ ዓሊም መስጂድ እና መካነ መቃብር ከእርሳቸው ጋርም በርካታ ዓመታትን ያስቆጠሩ የእስልምና ሃይማኖት የእውቀት አባቶች መቃብሮችም ይገኙበታል። ሼህ ከአፄ ቴዎድሮስ በማሳደግ ጀምሮ የነበራቸው ትስስር የሚገለጽም አልጠፋም። ከትልልቅ ሃይማኖት አባቶች መካከልም ቀዳሚ ናቸው። ለመሆኑ እኚህ ታላቅ ዓሊም ማን ናቸው? በአንድ ወቅት መሐመድ አወል ሐምዛ እንዲህ ሲሉም ገልጿቸዋል። አንዲት ላም ኮሬ ብላይ ስትበላ ሳር እላዋ ላይ ወጣ በእናትዋ ቀብር ወጀብ ጎንደር ሆነው አዩዋት የሚያጅብ ነገር ተዛ ተቆጡና ሻል ጎንደር ሆዷን ቢሏም ሞተች ወሩረው ትደረ ምነው አይባልም የወለይ ነገር ለባለቤቲቱ ሰደዱላት ብር አውፍ በይኛ አሏት ሐቋም እንዳይቀር። ወደ 19ኛው ክፍለ ዘመን ልንመለስ ነውና በተመስጦ አብረን እናጉዳለን። ሼህ አሊ ጎንደር በ19ኛው ክፍለ ዘመን አጋማሽ የተወለዱትም በወሎ በራይኩና ኮሪም መካከል በምትገኝ አምቦ ፈረስ በሚባል አካባቢ ነው። በጎንደር ከተማ ይኖሩ የነበረ በኢትዮጵያ እስልምና ታሪክ ትልቅ ሚና የነበራቸው ታላቅ ሰው አንዱ ሼህ አሊ ጎንደር የሚል ስያሜያቸው ያገኙት በጎንደር ነበር። ሼህ አሊ በስነ ምግባራቸው ተመስጋኝ፣ በሃይማኖታዊ ዕውቀታቸው ሊቅ ስለመሆናቸውም ይነገራል። ሙስሊሙ ማህበረሰብ ሃይማኖቱን ጠብቆ እንዲኖር ካልተገባ ተጽዕኖ ራሱን እንዲከላከል ባደረጉት ከፍተኛ ጥረትና ሀገር በቀል ዕውቀቶችን መመርመር አንድነትን በማስፋፋት በስፋት ይታወሳሉ። ሼህ አሊ የእስልምና እምነት አባት ብቻ ሳይሆኑ ለኢአማኝ የሚራራ የሚያስብ መልካምን ኑሮ የሚኗኗሩም ናቸው። ሃይማኖታቸውን ለማስፋፋት ከፍተኛ አስተዋጽኦ ካበረከቱ ታላላቅ ሊቃውንቶች መካከል ብዙ ያልተባለላቸው ብንል ማጋነን አይሆንብንም። በሼህ አሊ ጎንደር ዙሪያ ሰፋር በስን የተባለ ዶክተር ለመመረቂያው ባቀረበ ጽሑፍ ሼህ አሊ ኢትዮጵያዊ ነጋዴ፣ የሰላም ዘብ፣ ታዛዥ፣ አስታራቂ ሽማግሌ፣ እስልምናና ጀበርቲን ያስተዋወቁ ናቸው በማለት በመጻፉ ገልጿቸዋል። ሼህ አሊ በባህሪያቸው ግቡብና ተቀራርበው መኖርን ልስልስ የሆኑ ነበሩ። ዋሽተው መውደድን ተመሳስለው ልደርን ባለማወቃቸው አፄ ቴዎድሮስ ከልባቸው ይወዳቸዋል እንደነበርም ታሪኮች ያስረዳል። በሀገሬ ሰውና በመንግስት ደረጃ ተሰሚነት የነበራቸው ሲሆን በማግባባት በማሸማገልና በማስታረቅ ስራቸውም ቀዳሚ ናቸው። ለአብነት ያህል የተወሰነውን በዘመነ መሳፍንት የመጨረሻ ዓመታት በአጃዎች መካከል ሊካሄድ የነበረው ጦርነት አሸማግለው ጦርነቱ እንዳይካሄድ አድርገዋል። ከዚህም በተጨማሪ ዓለም አቀፍ ግንኙነት እንደነበራቸው ደብዳቤዎች ይመሰክራሉ። ነብዩን ሲወዱ ተምር ነበር፣ በሶላት ተመስጂድ አይጠፋም ነበር። ሼህ አሊ ጎንደር በተለይም በስነ ምህንድስና የረቀቁ ነበሩ። በዚህም ዘርፍ ልቀታቸውም በገሃድ አስመስክረዋል። በ1956 ከእንግሊዝ ሀገር ተገኝቶ የተላከ አንድ መጽሐፋቸው ውስጥ አያሌ ቅርጻ ቅርጽና ስዕላት ተቀልመው መታየታቸው መስመርና አቅጣጫዎቹን ሰፍሮ መገኘታቸው የነበራቸውን የጥበብ ችሎታ
የሚገልጽ ሲሆን በዚህ በኩል የዓለም ካርታ አዘጋጅተዋልም ይባላል። ፍንጭ ሰጪ ካርታዎችም በዚህ መጽሐፋቸው ውስጥ ተገኝቷል። ሼህ አሊ ጎንደር 3 አይነት ትምህርቶችን ይሰጡ ነበር። ስነ ምህንድስና፣ ሂሳብና ስነ ግጥም። የላቀ እውቀት ነበራቸው። ጥበብም ለመመርመር ለማወቅ ካላቸው ከፍተኛ ፍላጎት አንጻር የአየር ንብረትና መልክዓ ምድር ሳይመርጡ ከሀገር በመዘዋወር ቁጥር የበዛ ሀገርን ጎብኝተዋል። ከነዛ መካከል ሱዳን፣ ግብጽ፣ እንግሊዝ፣ ኤሲያ፣ ምስራቅ አውሮፓ፣ ህንድ፣ ቱርክ እና የመሳሰሉት ሀገራት ከጎበኛቸው ሀገር መካከልም ይጠቀሳሉ። ሼህ አሊ ጎንደር ኢትዮጵያ አገራቸው ከሀገር ጋር በነበራት የንግድ ትስስር፣ የዲፕሎማሲ ግንኙነት ከፍተኛ ታላቅ አስተዋጽኦ ለሀገራቸውም አበርክተዋል። በመንገዳቸውም በዘመናት አሉ ከሚባሉት አሊሞች፣ መሐንዲሶችና ፋቂሆች ከሃይማኖት መሪዎች ጋር እየተገናኙ በመልካም ባህሪያቸው ተግባብተው የውይይት ርዕስ በማንሳት እውቀት የማጋራት ልምድም ነበራቸው። እውቀትና እውነት ለእርሳቸው የድል ስንቅ፣ የህይወት ትጥቅ ነበሩ። በዚህም ከሱዳን ሊቃውንት ጋር በቀላሉ ስምም መሆን ችለዋል። እንዲያውም በቆይታቸው የአካባቢው ተወላጅ እስኪመስሉ ድረስ። በእርግጥ አይንያ ከተሰኘ የጉዞ ማስታወሻቸው ውስጥ ወጀደኒ ኡጀይሊ ወፊሂ ተናንሱቢ ወሚን ሐስቢ ኩሉሉ አህላቂ ራጂኡ ሲሉ ጽፈዋል። ኡጀይል ሱዳን ውስጥ የነበረ የትልቅ ጎሳ ስም እንደሆነም ይጠቀሳል። ሼህ አሊ ጎንደር ራሳቸው በሰውነት የሚለኩ ዓለምን ሁሉ ሀገሬ የማለት ልምድ የነበራቸው ታላቅ ኢትዮጵያዊ አሳሽ ጥበበኛ ሊቅ ናቸው። ሼህ አሊ ጎንደር እኮ በጣም አንተ ሼህ አሊ ጎንደር እኮ ስላልታደልንና ኢትዮጵያ ውስጥ እኮ ስለተፈጠሩ አስበው። ጂኦግራፈር ናቸው፣ ትራቭለር ናቸው፣ በጣም ኤሊት ናቸው። ስንቱን ጉድ ወለዱት ገርዘው ባስራር ኩሉ ሲዘከረ ኩሉ ሲበር። ሼህ አሊ የሰውነት እሳቦት የትም አይቀርም። ሀገራቸውን ይወዳሉ፣ ግን ሰው መሆናቸውን አይዘነጉም። በብዙ ጽሁፎቻቸው ላይ እንደዚህ ሲሉም ከትበዋል። ሊ አነኒ የመኒ ወይሲ ነጃሺ ሐበሺ ጎንደሪ በማለት ራሳቸውን በየስፍራው ይገልጻሉ። ከአነኒ አራ ነፍሲ መኪየኒ መደንየኒ አረቢየል አውጧኒ ሲሉም ከትበዋል። በሱዳን ቆይታቸው ጦሪቃ ተማሩ፣ ስነ ከዋክብትም ጨምሮ ሌሎች ትምህርቶችን ቀሰሙ። አዋቂ ባወቀ ቁጥር አለማወቁ የበለጠ ማወቅ እንዳለበት መነሳሳቱ እሙን ነውና ሼህ አሊ ባወቁ ቁጥር ፍላጎታቸው የሚገደብ አለመሆኑ የማወቅ ምኞታቸው በቀላሉ አልተሸነፈም። ለዚህም ሲሉ ከሱዳን ወደ የመን ከቀይ ባህር በ20 ኪሎ ሜትር ርቀት ወደሚገኝ የበይተል ዘቢድ ኮሌጅ አመሩ። በግቢው ውስጥ ለብዙ ጊዜያት በመማርም ኖሩ። ኡስታዝ ሼህ ማህሙድ ነቂብ አልበግዳዲ በይተል ዘቢድ ውስጥ የሼህ አሊ መምህሩ ነበሩ ከሚባሉት ከሚጠቀሱትም ናቸው። ቆይታቸውን ከእርሳቸው ጋር አድርገው ትምህርታቸውን በተባ ክትትል ተምረውም ለመምህርነት በቅተው ሼህ አሊ ጎንደር ታላቅ እውቀት የነበራቸው ትምህርታቸውንም ከኢትዮጵያ አልፎ በግብጽ ካይሮ የተማሩ በርካታ ምሁራንን ያፈሩ ሲሆኑ ብዙ ዓለማትን የጎበኙም ናቸው። ከ46 በላይ ኪታቦችን፣ ጽሁፎችን አዘጋጅተዋል። ጥቂቶቹን ለመጥቀስ ያክል ጀዋሂሩል ሙስጠፋ ወይም የጠራ ሲሉ ጀዋሂረል እስጢፋ፣ ሙራቂን አሰና፣ ሸዋሪቁል አንዋር፣ ሂዝቡ ሱራዲታንና የዱዓ ኪታቦች፣ የመንዙማ ጽሁፎች የመሳሰሉትም ይገኙበታል። በእንግሊዟ ንግስት ኤልሳቤጥ ጨምሮ የበርካታ ሀገራት የወቅቱ መሪዎች ሊያገኟቸው ጥበባቸውን ለሀገራቸው እንዲያስተምሩላቸው ይለምኗቸውም እንደነበር ታሪክ ይናገራል። ኢትዮጵያ ታላቅ ሰው በህይወቷ ዘመናቸውም የሰሩት ታሪክን የጻፏቸው ኪታቦች ለኢትዮጵያ ያበረከቱት ቁልፍ ቁም ነገሮች እስላማዊ ስነ ጽሁፎች በዘመናዊነት ስነ ጽሁፍ ዘርፍ በስነ ምህንድስና በሕክምና በሳይንስ የነበራቸው አስተዋጽኦ ኢትዮጵያ ያልተጠቀመችበት ሀብት መሆኑን ታሪክ ያጠኑ በተደጋጋሚ ይገልጻሉ። ኢትዮጵያ ውስጥ እኮ ስለተፈጠሩ አስበው። ጂኦግራፈር ናቸው፣ ትራቭለር ናቸው፣ በጣም ኤሊት ናቸው። በዘመናቸው እኮ አልአዛር ዩኒቨርሲቲ ገብተው ግብጽ ማለት ነው። እንደውም አንድ ሼህ አሊ ያገኘዋቸው ሰው ምን አሉኝ?
እውቀታቸው ሁሉ ተነሱ በላይ ስለሆነ የሚማሩት ነገር አንሶ ወደ ህንድ ሄዷል። በጣም የሚገርሙ ናቸው። ራይተርስ ናቸው፣ ገጣሚ ናቸው። እውነት ለመናገር ብዙ እኛ አንድ የሚገርም ነገር እንደው ላንሳ ስላነሳው እቺ መዝለል ስለሌለብኝ የሼህ ዳና በጣም ትልቅ የእውቀት ማዕከል ወሎ ኢትዮጵያ ውስጥ ልጅን ከአንድ ቦታ ወደ አንድ ቦታ ልከት አስተምራል። በፊት በኢትዮጵያ ቀደምት ዑላማዎች እኮ ልጁን ለማስተማር ብሎ አገር ይቀየራል። ሼህ አሊ ጎንደር እንደማንኛውም ፍጡር ከዚህ ዓለም ቢለዩም ስራቸው ግን የተከተሉ የእውቀት ወይም የዕልም ወርስ ግን ዛሬም ቀጥሏል። አላህ መልካም ስራቸውን ይውደድላቸውና ሼህ አሊ ጎንደር ለሀገራቸው ዱዓ ያደርጉ ነበር። اللهم احرس جماعه اهل الጎንደር አንሱ القضاء والقدر ተመጥፎ አደጋ ጎንደር ኗሪ የሆነ ሁላ ማንንም ጠብቅልኝ እያሉ ዱዓ ያደርጉ ነበር። ዱዓቸው ምድር ለምድርም እንዲዳረስም ይጸልዩ ነበር። ሀገራቸው በአላህ ስር እንድትሆን አብዝተው ዱዓቸውን ሰፋ ያደርጉት ነበር። ከዱዓዎቻቸው መካከል ጥቂቱን እንጥቀስ። አላህ ሆይ ሀገራችንን ቃኝ፣ ነዳያችንን አጎምራ፣ ዘመናችንን አብጅ፣ ሹሞቻችን ጋር የመረጥነውን ሹም፣ ክፉዎቻችንን አግራልን እያሉ ሀገር እንዳትታወክ ዱዓ ያደርጉ ነበር። በቅርቡ ሙአዝ ሀቢብ ባወጣው ነሺዳ ላይም በየጎራው በየገጠሩ ሙሐመዱን ሁሌ የሚጠሩት ሲልም የሳቸውን ስም በማካተት ጠቅሷቸዋል። በየጎራው በየገጠሩ ሙሐመዱን ሁሌ የሚጠሩ ወዳሉበት አገር ሳይመጡ በሩቅ ናፍቀው ስንቶች ተቀጡ። ታዲያ ከሼህ አሊ ጎንደር አንዱ መለያ ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከፍተኛ ፍቅር የነበራቸው በመሆኑ በየዓመቱ ታላቅ የመውሊድ ድግስ ሲያከናውኑ የነበረ ሲሆን ዝግጅቱ እስኪያልቅ ራሳቸው ስራው ላይ በመሳተፍ መውሊዱን በማውጣት ማህበረሰቡን እያበሉ እስላማዊ ትምህርቶችን በየዕለቱ እየለገሱ እንደነበር በታሪክ ድርሳናቸውም ተገልጿል። በጎንደር በሼህ አሊ ጎንደር የተጀመረው ዓመታዊ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መውሊድ ከዘመን ዘመን ሰንሰለቱን ይዞ ዛሬም ድረስ እየተከበረ ይገኛል። በአዲስ ዓለም በሼህ አሊ ጎንደር ታሪካዊ መስጂድ ሁሌ በየዓመቱ በጎንደር በድምቀት ከሚከበረው በዓል መካከል የሼህ አሊ ጎንደር መውሊድ ሲሆን በየዓመቱ ሚያዝያ 2 ይከበራል። ሁሉም ከየቤቱም ይወጣል። የፍቅር መዓዛው ጎንደርንም ያውዳል። ይገርማል።